በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአዲስ አበባ ቻናል ተከታታዮች በዛሬው ፕሮግራማችን በታሪክ ይዘቱ እጅግ አስፈሪ የሆነውን የእጁጅና ማጁጅን ቁርአናዊ ታሪክ ይዘንላችሁ መጥተናል። አብራችሁን ቆዩ። ዙልቀርነይን አላህ ጥበብንና ጉልበትን ሰፋ አድርጎ የሰጠው በአላህ አማኝና ለአላህ ታዛዥ የሆነ ዓለምን ይገዛ የነበረ ሳሊህ ንጉስ ነው። በዓለም ላይ ዳዕዋ ያደረገ በመዞር ሙእሚኖችን በማበሰር ከሃዲያንን በመቅጣት ይታወቅም ነበር። አንድ ጊዜ ምዕራብንና ምስራቅን አዳርሶ ካጠናቀቀ በኋላ በሁለት ትላልቅ ተራራዎች መሃል የሚኖሩ ቋንቋቸው የማይገባ ከራሳቸው ቋንቋዎች ሌላን የሚያውቁ ህዝቦች ዘንድ ደረሰ። እነሱ ዘንድ ሲደርስም አላህ ጥበብና ጉልበትን የቸረው ንጉስ እንደሆነ ሲረዱ ለዘመናት ሲያሰቃዩቸው የከረሙትን ፍጥረታት ዙልቀርነይን ዘንድ ስሞታ ሊያቀርቡ ወሰኑ። ነገር ግን ስሞታቸውን እንዴት ያቀርቡ? ከሰው ፍጥረት ተራርቀው የሚኖሩ ሰዎች ስለሆኑ በምን አይነት ቋንቋ ማቅረብ እንዳለባቸው ግራ ተጋቡና አንድ አማራጭ ሊጠቀሙ ወሰኑ። 30 የሚጠጉ አስተርጓሚዎችን አዘጋጁና አንዱ የራሱን ቋንቋ ለአንዱ እያስረዳ ቀጣዩ ለቀጣዩን በማስረዳት የሰዎቹ ስሞታ በሚፈልጉት መልኩ ለዙልቀርነይን ተተረጎመለት። ስሞታቸው ይህን ይመስል ነበር። አንተ ዙልቀርነይን ሆይ ያጁጅና ማጁጅ ምድራችንን እየበከሉብን ነው። ለአንተ ተገቢውን ክፍያ እንከፍልሃለንና በእኛና በእነሱ መካከል ግርዶሽን ወይም ግድብን ስራለን። ዙልቀርነይን ይህ ጉልበቴን ጌታዬ ነው የሰጠኝ፣ በጉልበት ተባበሩኝና በእናንተና በእነሱ መካከል ግርዶሽ አደርግላችኋለሁ፣ ነገር ግን ክፍያውን አልፈልግም አላቸው። ከዚያም የብረት ስብርባሪዎችን በጣም ብዙ እንዲሰበስቡለት አዘዘና ሰዎቹም ለመገንበት በሚያዳግት መልኩ ሰበሰቡ። የሰበሰቡትን ብረታ ብረቶች ያጁጅና ማጁጅ በሚገኙባቸው በሁለት ትላልቅ ተራራዎች መሃል ከመሩት። የከመሩት የብረት ብዛት ተከምሮ ቁመቱ ከተራራዎች እኩል ሆነ። ያን ጊዜ ዙልቀርነይን ብረቶቹ ላይ እሳትን አቀጣጠለ። ብረቶቹ ቀይ እስኪሆኑ ድረስም እሳቱን እንዲያራግቡ ለሰዎቹ ባስተላለፈው ትዕዛዝ መሰረት ብረቶቹ እስኪቀሉ ድረስ ሰዎቹ እሳቱን በየፊናው ያቀጣጥሉ ጀመር። ብረቶቹ ግለው ቀይ እንደሆኑም የግድቡ ጥንካሬን ለማፍረስ እንዲያዳግት ዙልቀርነይን ነሐስ አምጡልኝ ብሎ አዘዘ። ነሐሱን ሲያመጡለት ነሐሱን አቀለጠውና በተከመረው የብረት ናዳ ላይ አፈሰሰው። ያን ጊዜ ማንም ጉልበተኛ ሊያፈሰው በማይችለው መልኩ የእጁጅና ማጁጅን ከዓለም የሚያቆራርጥ ጠንካራ ግድብ ተገነባ። ግድቡ ከተገነባ በኋላ የእጁጅና ማጁጅ እንደለመዱት ምድር ሊበክሉ ለመውጣት ሲሞክሩ ግድቡን በስተው ወይም ከላይ ዘለው ለማለፍ ተሳናቸው። ያን ጠንካራና ረጅም ግድብ ዙልቀርነይን ገንብቶ እንዳጠናቀቀ በራሱ አልተኩራራም። ይልቁንም እንዲህ አለ፣ ይህ ግድብ ከጌታዬ ችሮታ ነው። የጌታዬም ቀጠሮ በመጣ ጊዜ ትክክል ምድር ያደርገዋል። የጌታዬም ቀጠሮ የተረጋገጠ ነው። ሱብሃንአላህ። አሁን ላይም ያጁጅና ማጁጅ አላህ በሚያውቀው ቦታ ላይ ግድቡ ውስጥ ተከማችተው ነው የሚገኙት። ከምንም በላይ የሚገርመው እነዚህ ፍጥረታት ግድቡ ከተገደበበት ዕለት አንስቶ ቂያማ ተቃርቦ ግድቡን እስከሚፈለቅቁት ቀን ድረስ ይህን ግድብ ለማፍረስ ቀን ሙሉ ሲታገሉ ነው የሚውሉት። ሁል ቀን ግድቡን ለማፍረስ እየቆፈሩ ይውሉና የፀሐይን ብርሃን ሊመለከቱ ሊያጠናቅቁ ትንሽ ሲቀራቸው ኃላፊያቸውም በሉ ትንሽ ነው የቀረን፣ አሁን መሽቷልና ነገ እናጠናቅቀዋለን ብሎ ያስቆማቸዋል። እነሱም ያቆሙና በነጋታው ቦታው ሲደርሱ አላህ ግድቡን ወደ ነበረበት በመመለስ ይልቅ ጠንካራ አድርጎ ይጠብቃቸዋል። አሁንም እየቆፈሩ ይውላሉ። የፀሐይን ብርሃን ሊመለከቱ ትንሽ ሲቀራቸው ኃላፊያቸውም በሉ ትንሽ ነው የቀረን፣ አሁን መሽቷልና ነገ እናጠናቅቀዋለን ብሎ ያስቆማቸዋል። እነሱም ያቆሙና በነጋታው ቦታው ሲደርሱ አሁንም አላህ ግድቡን ወደ ነበረበት በመመለስ ከመጀመሪያው ይልቅ ጠንካራ አድርጎ ይጠብቃቸዋል። እንዲህ እያሉ ለብዙ ሺህ ዓመታት ከቆዩ በኋላ የአላህ ትዕዛዝ የሚከሰትበት ቀን ይደርስና አንድ ቀን ግድቡን ሲቆፍሩ ከዋሉ በኋላ ኃላፊያቸውም በሉ ትንሽ ነው የቀረን፣ አሁን መሽቷልና ኢንሻአላህ ነገ እናጠናቅቀዋለን ብሎ ያስቆማቸዋል። ኢንሻአላህ ብለው በማቆማቸው ግድቡን በነጋታው ሄደው ሲመለከቱት ትናንት ትተውት እንደሄዱት ቁፋሮውን ያቆሙበት ቦታ ላይ ሆኖ ያገኙታል። ልክ ገና መቆፈር ሲጀምሩ ግድቡ ይፈራርሳል። እነሱም ወደ ፍጥረታት መውጣት ይጀምራሉ።
ይህን ጊዜ አላህ ሱብሓነሁ ወተዓላ ለነቢዩላህ ኢሳ እኔ በባሪያዎቼ ላይ ሌላ መጸኛና ማንም ተጋድሎ የማይችላቸውን ባሪያዎችን አውጥቻለሁ። ስለዚህ ባሪያዎቼን ሙእሚኖችን ይዘህ ወደ ተራራ ላይ ውጣ ይላቸዋል። እነዚያ ግዙፍና በጣም ትላልቅ የሆኑ ፍጥረታት ጋራ ሸንተረሩን ይሞሉታል። ምድር በትላልቅ አስፈሪ ፍጥረታት ትሞላለች። ምድርንም ያበላሿታል። የቁጥራቸውና የግዝፈታቸው ብዛት ከተገደቡበት ተራራው ውስጥ እየተንጋጉ ሲመጡ የመጀመሪያዎቹ ፓኪስታን አካባቢ ጡበሪያ የምትባል ወንዝ ጋር ይደርሱና ወንዙን ጠጥተው ያደርቁታል። የመጀመሪያዎቹ ጠጥተው ካለፉ በኋላም የመጨረሻዎቹ በወንዙ አጠገብ ሲያልፉ እዚህ ጋር እኮ ወንዝ ነበር እየተባባሉ ያልፋሉ። እንዲህ እያሉ ምድርን በክለው የሰውን ፍጥረታት ፈጅተው በቤተል መቅዲስ አካባቢ ከመር የሚባል ተራራ ላይ እንደደረሱ የምድርን ፍጥረት ጨርሰናል፣ አሁን በሰማይ ያሉትን እንጋደል ይላሉ። አስተግፊሩላህ። ቀስቶቻቸውንና ጦሮቻቸውን ወደ ሰማይ መወርወር ሲጀምሩ አላህም ሊፈትናቸው የወረወሩትን ቀስትና ጦሮች በደም ነክሮ ይመልስላቸዋል። ነቢዩላህ ኢሳና ሙእሚኖች በተጠለሉበት ተራራ ላይ ሆነው የአንድ ከብት ጭንቅላት እነሱ ዘንድ ከ100 ዲናር በላይ ውድ እስከሚሆንባቸው ድረስ ለከፍተኛ ረሃብና ድርቅ ይጋለጣሉ። ያን ጊዜ ነቢዩላህ ኢሳና ሙእሚኖች አላህ ያመጣውን በላ እንዲያነሳላቸው መማጸን ይጀምራሉ። ዱዓቸውንም አላህ ሙስተጃብ ያደርግላቸውና በእነዚህ ምድርን ባበላሹ ፍጥረታት አላህ በማጅራቶቻቸው ላይ ትል ነገር ይልክባቸውና ሁሉም በአንድ ጊዜ እንዲሞቱ ያደርጋቸዋል። ሲሞቱም እርስ በርስ ተደራርበው ምድር ላይ ስንዝር ማሳረፊያ እንኳን አይኖርም። ከብዛታቸው የተነሳ ምድር በእነሱ ሬሳ ትሞላለች። ያን ጊዜ ምድር ትርምሷን ታቆምና ጸጥታ ይነግስባታል። ሁሉም ነገር ረጋ፣ ትርምሱም ይቆማል። ምድር ላይ ጸጥታው መንገስ ያጠራጠራቸው ሙእሚኖች እስኪ ማን ነው ራሱን መስዋዕት አድርጎ እና ያእጁጅ የት እንደደረሱ የሚያጣራው ማለት ሲመካከሩ አንዱ ሙእሚን ራሱን መስዋዕት ለማድረግ ተዘጋጅቶ ዓለም ላይ ምን እንደተከሰተ ለማጣራት ተራራውን ለቆ ሲወርድ ለማመን በሚያዳግት መልኩ ምድር በእነዚህ ትላልቅ ፍጥረታት ሬሳዎች ተሞልታ ያገኛትና በተክቢራ እየጮኸ ወደ መጣበት በመመለስ አላህ ዱዓቸው ሙስተጃብ እንዳደረገላቸው ያበስራቸዋል። ያን ጊዜ ተራራው ላይ ያለው በየምሽጉ ተደብቆ የከረመውም ከየምሽጉ ብቅ ማለት ይጀምራሉ። ሱብሃንአላህ። ሁሉም በደስታ ተሞልቶ የናፈቁትን ዓለም ለመመልከት ሲወጡ ያልጠበቁት ነገር ተመለከቱ። ውድ አድማጮቻችን የዛሬው ፕሮግራም ይህን ይመስል ነበር። በተመሳሳይ ፕሮግራም እስከምንገናኝ ያ ረህማ ሰላም ከናንተ ጋር ይሁን።